ብዙ ጊዜ ጸሎት በምናደርግበት ወቅት ድንገት የሚመጡ ክፉ ሐሳቦች አሉ። ማሰብ የማንፈልጋቸው በቅዱሳት ስዕላት ፊት ቆመን ወይ በቤተ ክርስቲያን በቤተ መቅደስ ውስጥ ሆነን እግዚአብሔርን የሚሳደቡ ወይም ክፉ ንግግሮች፣ ክፉ ሐሳቦች፣ በጣም ጸያፍ የሆኑ ነገሮች ጭምር ይመጣሉ። ኢንትሩሲቭ ቶትስ ወይም የጣልቃ የሚገቡ ሐሳቦች እንደሚባሉት ያሉ ማለት ነው። በዚህ ምክንያት በሐሳቤ ወይም በምጸልይ ወቅት እግዚአብሔርን ቅዱሳኑን ወይም መናገር የሌለብኝም ማሰብ የሌለብኝም ክፉ ነገር አስቤያለሁ ብሎ ሰው ተስፋ ይቆርጣል። ለመጸለይ ሁሉ ራሱን ሊጠላ ይችላል። በምትጸልይ ጊዜ ድንገት የሚመጣብህ ሐሳብ ክፉ ሐሳብ ከሆነና ያንን ሐሳብ የማትፈልገው ማሰብ የማትፈልገው አይነት ሐሳብ ከሆነ ሐሳቡ ያንተ ሳይሆን የሰይጣን ሐሳብ ነው። ስለዚህ አማትበህ ጸሎትህን ቀጥል። እግዚአብሔር ደስ ብሎ ያጣጣምክ የምታስበውን ሐሳብ ነው ኃጢአት አድርጎ የሚቆጥርብህ እንጂ በማሰብ የምትደነግጥበትን የምትሳቀቅበትን ሐሳብ ይሄ ያንተ ሐሳብ ስላልሆነ እግዚአብሔር በዛ ሐሳብ ምንም አይነት የሚያመጣብህ ቅጣት የለም። ስለዚህ ጸሎት በምታረግ ሰዓት ክፉ ነገር ሲመጣብህ ጸልየህ አማትበህ አርቅልኝና ሐሳብ የኔ አይደለም ብለህ ወደ ጸሎት ስትመለስ ያ ሐሳብ ባንተ ላይ ያለውን ኃይል ያጣል ማለት ነውና በዚህ ሁኔታ ላይ የምትቸገሩ ሰዎች ሁሉ ጊዜ ማሰብ ያለባችሁ ሐሳቡን እስካልተደሰትክበትና እስካልኮራህበት ድረስ በዛ ሐሳብ የማትደሰትበት ከሆነ ያ ሐሳብ ያንተ አይደለም የሰይጣን ነው። አርቅልኝ ከኔ ብሎ ጸሎትን መቀጠል ያስፈልጋል ማለት ነው።